ሀይ ሰላም እንዴት ናችሁ? ደህና ናችሁ? ሰሞኑን በተፈጠረው አንዳንድ ነገሮችን ከሰማኋቸው ውስጥ አንዱ ስለ ሃይማኖት ንጽጽር ስለሚባለው ነገር የመጀመሪያ ጊዜ ነው የሰማሁት። እርግጥ ሰዎቹ ቢመቹኝም እኔ እንደ ኦርቶዶክስነቴ እነ እፎይ የሚባሉት ግሩፖች በጣም ነው የሚመቹኝ። አካሄዳቸው ይገባኛል፣ እረዳቸዋለሁ። ግን ቃላቱን ንጽጽር የሚለውን ቃል አውጥተው የእግዚአብሔር ወታደሮች ነን፣ እኛ የእግዚአብሔር ወታደሮች ነን፣ እኛ ስለ እግዚአብሔር እንመሰክራለን ቢሉ ጥሩ ይመስለኛል። ምክንያቱም መጽሐፍ ቅዱስ ላይ ስለ ጌታ ኢየሱስ ክርስቶስ ለዓለም ሁሉ መስክሩ ስበኩላችሁ ይላል። አሁን ምንድነው በጌታ ኢየሱስ ክርስቶስ ውስጥ ምን አለ? ፍቅር አለ፣ ታጋሽነት አለ፣ መዋደድ፣ እርስ በርስ መዋደድ አለ። ያንን ነው እኛ ልናንጸባርቅ የምንችለው። ስለዚህ ጌታ ኢየሱስ ክርስቶስን ልንሰብክ እንችላለን እንጂ ልናነጻጽር አንችልም። ምክንያቱም ማነጻጸር አንድ ሃይማኖት ይሄ ትክክል ነው የኔ ሃይማኖት ብሎ ከልጅነቱ ጀምሮ በጭንቅላቱ ላይ እየተቀረጸበት ያደገ ህብረተሰብ ገብታችሁ እንዲህ ነው ስንለው ምንድነው ሾክ ነው የሚሆኑት ማለት ነው። በጣም አለ አይደለ? በቃ ላይፋቸውን የወሰዳችሁባቸው ነው የሚመስሉት። ምክንያቱም ከቤተሰብ ከልጅነታቸው ጀምሮ እየተማሩ ያደጉበት ስለሆነ በእንዲህ አይነት መንገድ ሳይሆን በፍቅርና በወንድምነት በእህትነት ነው ልንነግራቸውና ልንመሰክርላቸው የምንችለው እንጂ ልናነጻጽር አይገባም። ማነጻጸር አይገባም። እኛ ምንድነው በራሳችን የያዝነው ወርቅ አለ። ያን ወርቅ ነው ማንን ወርቅነቱን መግለጽ ያለብን፣ ወርቅ መሆኑን መግለጽ ያለብን እንጂ የነሱን አይደለም። ማነጻጸር የለብንም። ማነጻጸር ባይባል ጥሩ ነው። የእግዚአብሔር ቃል እንደዚህ አይደለም። መመስከር ነው ያለብን ስለ እግዚአብሔር፣ ስለ ጌታ ኢየሱስ ክርስቶስ ለዓለም ሁሉ መመስከር ነው ያለብን። አሁን እኔ ልናገር የምችለው አንደኛው ቆሮንቶስ ምዕራፍ 13 ለእኔ የምትመቸኝ የጌታ ኢየሱስ ክርስቶስ ሲሰብከው የነበረው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲናገር የነበረው አለ። እሱ ላንብብላችሁ። አንደኛው ቆሮንቶስ ምዕራፍ 13 ቁጥር 4 ጀምሮ ፍቅር ታጋሽ ነው፣ ፍቅር ደግ ነው፣ ፍቅር አይመቃኝም፣ ፍቅር አይታበይም፣ ፍቅር አይኮራም፣ ፍቅር ስርዓተ ቢስ አይደለም፣ ፍቅር የራሱን ጥቅም ብቻ ፈላጊ አይደለም፣ ፍቅር አይበሳጭም፣ ፍቅር ቢበደልም በደልን እንደ በደል አይቆጥርም፣ ፍቅር እውነት ነው፣ በሆነም ነገር ይደሰታል እንጂ ክፉ በሆነ ነገር አይደሰትም፣ ፍቅር ሁሉን ችሎ ይታገሳል፣ ፍቅር በሁሉ ላይ እምነትን ይጥላል፣ ፍቅር በሁሉም ላይ ተስፋ ያደርጋል፣ ፍቅር በሁሉ ነገር ይጸናል፣ ፍቅር ሁልጊዜ ይኖራል እንጂ አይጠፋም። ትንቢትም የመናገር ስጦታ ቢሆን ጊዜያዊ ነው ስለሆነ ይጠፋል። በአዲስ ቋንቋ የመናገርም ችሎታ ቢሆኑ ጊዜያዊ ስለሆነ ይሻራል። እውቀትንም ቢሆን ይጠፋል። ምክንያቱም የምናውቀውን ሆነ ትንቢት የምንናገርም በከፊልም ነው። ነገር ግን ፍጹም የሆነውን ነገር ሲመጣ በከፊል የሆነው ነገር ይሻራል ይላል። እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ 3 ጸንተው ይኖራሉ። ነገር ግን ከኔ በዚህ መካከል ብልጫ ያለው ፍቅር ነው ይላል። ይህንን እንሰብካለን ማለት። ስለዚህ እኛ በዓለም ሁሉ ስለ እግዚአብሔር ስለ ጌታ ኢየሱስ ክርስቶስ እንሰብካለን። ቅዱስ ጳውሎስ ያደረገውም ይሄን ነው። ቅዱስ ጳውሎስ ወደ ገላትያን ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ሮሜ ሰዎች እየዞረ ስለ ጌታ ኢየሱስ ክርስቶስ አመጣጥ፣ ስለ እግዚአብሔር አፈጣጠር፣ እኛን ስለፈጠረን ስለ እግዚአብሔር እና የጌታ ኢየሱስ ክርስቶስ ማንነት እየዞረ
ሰብኳል። ቅዱስ ጳውሎስ ሲሰብክ እያስተማረ ለገላትያን ሰዎች፣ ለቆሮንጦስ ሰዎች፣ ለሮሚያን ሰዎች ሁሉ ገልጿል። እኛ ያንን ነው የቅዱስ ጳውሎስን ነው ማድረግ ያለብን እንጂ ማነጻጸር የለብንም። በእያንዳንዱ ሰው ምን እንዳለው እኛ አናቅም። ያንን ሁሉ መመርመር የለብንም። ግን እኛ ምንድነው የራሳችን የያዝነውን ነገር ነው መስበክ ያለብን። በቃ ሌላ ነገር ማነጻጸር የምትሉት ነገር ተቀባይነት የለውም። እነዚህ ነፉዬ የሚባሉት ይልቁንስ እኛ የእግዚአብሔር ወታደሮች ነን፣ ልናነጻጽር አልመጣንም የሚለውን ነገር ቢሰርዙት ጥሩ ነው። ምክንያቱም አይጠቅምም። ሌላ አንድ ቃል ደግሞ ላንብብላችሁ። ገላትያን 3:5-16 ላይ እንግዲህ በመንፈስ ኑሩ፣ የስጋን ምኞት አትፈጽሙ እላለሁ። ምክንያቱም የስጋ ምኞት ከመንፈስ ምኞት ጋር ተቃራኒ ነው። መንፈስ ስጋ እርስ በርሳቸው ይቃረናሉ። ስለዚህ እናንተ የምትፈልጉትን ማድረግ አትችሉም። በመንፈስ ብትመሩ ግን የሕግን ተገዢዎች አትሆኑም። ገብቷችኋል? የስጋ ስራዎች የታወቁ ናቸው። እነሱም ዝሙት፣ ርኩስ፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጠላትነት፣ ንትርክ፣ ቅንዓት፣ ቁጣ፣ ራስን መውደድን ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እነዚህ የመሳሰሉ ናቸው። ከዚህ በፊት እንዳስጠነቀቅኳችሁ አሁንም ደግሜ አስጠነቅቃችኋለሁ ይላል። የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ደግነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደነዚህ ያሉት ነገሮች የሚቃረን ሕግ የለም ይላል። ስለዚህ እኛ እነዚህን ቃላቶች ከመጽሐፍ ቅዱስ ከክርስቲያን መጽሐፍ ቅዱስ ውስጥ ነው ማነብላቸው። ይህም ወደ ገላትያን ሰዎች ቅዱስ ጳውሎስ እንደሰበከው ማለት ነው። እኛም ስንሰብክ እንደዚህ አይነት ነገሮችን ነው ልንሰብክ የምንችለው። ራሱ ማነጻጸር ሲባል ራሱ ይሄ ነገር ወደ ጠላትነትን ሊያመጣ የሚችል ነገር ነው። እርስ በርስን ሊያጋጭ የሚችል ነው። ስለዚህ እኛ እውነትን እንሰብክላቸዋለን ማለት ነው ያለባችሁ። እውነትን፣ ፍቅርን እንሰብክላቸዋለን ማለት ነው። በዚህ ሰዓት መጽሐፍ ቅዱስን የሚያቃጥሉ ሽንት ቤት ውስጥ አስቀምጠው ሽንታቸውን የሚሸናሉ። ግን ምንድን ነው በእኛ በመንፈሳችን ውስጥ ምንድን ነው ያለው? ምን አለ? እነሱ እንደዛ ቢያደርጉ ይቅር በላቸው። አዎ እኛ እነሱን አነጣላ። እነሱ እንደሚያደርጉት ቁራንን ሰደበች ተብላ ቁራንን ይዛ እንትና ልጅ ተብላ ሲደበደብ ነበረ። ስለዚህ እኛ እነሱ ያደረጉትን ማድረግ የለብንም። ወረቀቱን አምጥቶ ቀደደ፣ ኦኬ እግዚአብሔር ይቅር ይበለው። አንገታችንን ደፍተን መጸለይ ነው ያለብን። ለሱ መጸለይ ነው ያለብን። ይህን ስል ፍራቻ አይደለም። ምክንያቱም የእግዚአብሔር መንፈስ በውስጣችን ስላለ፣ እውነተኛው ክርስቶስ በውስጣችን ስላለ እነዚህን ሰዎች ማሳደድ የለብንም። የምናሳድደው ፍቅርን በመስበክ ብቻ ነው። እነዚህን ሰዎች ልናሳደድ የምንችለው። ይሄ የቀደደውን ልጅ በፍቅር ሰብከን ይህን ማድረግህ ትክክል አይደለም ብለን ነው ማለት ያለብን እንጂ ማሳደድ የለብንም። ይህን ስል ፈርቻ አይደለም። አሁንም ደግሜ እናገራለሁ። ይህን ስናገር በፍርሃት አይደለም። ስለዚህ እኛ የጌታ ኢየሱስ ክርስቶስ በመንፈሳችን ውስጥ ያለው እሱ ታላቅ ነው። ስለዚህ እሱ ቢቀድ እሱ ራሱ እግዚአብሔር ነው ፈራጅ ያለው ከሰማይ። ፈራጅ እግዚአብሔር ብቻ ነው፣ የሰው ልጆች አይደለም። እና ማነጻጸር የሚለውን ነገር አቆሙ። መስበክ የእግዚአብሔር ወታደሮች ነን ማለቱ ይጠቅማል። ይህ ነው የሚሻለው። ማነጻጸሩ ቢቆም ጥሩ ነው እላለሁ። እና ክርስትና ይሰበክ። ባይ ክርስትና ስበኩ።